ሰላም ተመልካቾቻችን፣ ዛሬ ኤችኬ ቢዝነስ ግሩፕ እንገኛለን። በጥቂቱ ላስረዳችሁና ፋብሪካ ሄደን በደንብ የምንጎበኝ ይሆናል ማለት ነው። ይሄ ፎርምወርክ የእንጨት ፎርምወርክ የሚተካ ነውና ብዙ ጊዜ መጠቀም እንችላለን። ከኮስት አንፃርም ከብዙ ነገር ከ50 ጊዜ በላይ መጠቀም እንችላለን ነውና ኮንስትራክሽን ላይ የሚሰሩ ሰዎች የተለያየ ህንጻዎች ምኖች የሚሰሩ ሰዎች ይሄንን ነገር ብትጠቀሙ ብለን እንመክራለን። እስቲ ከዚህ በዘለለ ደግሞ ሞር በደንብ ፋብሪካ ሄደን ያለውን ነገር በደንብ የምናይ ይሆናል። እንዴት እንደሚመረት ምን ያህል አቅርቦት እንዳለ ባለቤቷም ካሳነሽም በደንብ የምታስረዳን ይሆናል። እስቲ ወደዛ ደግሞ ሄደን ያለውን ነገር በደንብ እንያና እንሂድ ደግሞ ወደ ፋብሪካ። እዚህ ጋር እንደምታዩት ያው ቅድም ላስረዳችሁ እንደሞከርኩት ከዚህ በፊት እኚህ በእንጨት ነበር የምናውቃቸው። ስለዚህ በእንደዚህ አይነት እየቀየርን በኤችኬ ፎርምወርኮች ከዛ እዚህ ጋር ይሞላል ማለት ነው። ይሄ በሚነሳ ሰዓት ይሄ ነገር ስሙዝ ሰርፌስ ነው የሚፈጥርላችሁ። ስለዚህ ይሄ ነገር ኖርማል እንጨት እንደምትመቱት በእንጨት በሚስማር መምታት ትችላላችሁ። የራሱ ማስያዣ ታይሮይዶች አሉት፣ በእነሱ ማስያዝ እንችላለን። ከፈለግን መተንም ማስያዝ እንችላለን ማለት ነው። በሚስማሮች ማንኛውም እንጨት የሚቆርጥ ነገር ሁሉ ይቆርጠዋል ማለት ነውና ስለዚህ እንደዚህ ኮለኖች ስንሰራ ስላቦች ስንሰራ እነዚህ ነገሮች ብንጠቀም በጣም ጥሩና ስሙዝ ሰርፌስ ይፈጥርልናል። ከኮስት አንፃርም ከግንባታ አንፃርም በጣም ያቀልልናል ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁ፣ እንመልስላችኋለን። በደንብ ኮንታክትም ስልክ ቁጥርም እናስቀምጥላችኋለን። እሱ ላይ በደንብ እየደወላችሁ ማብራሪያ እንሰጣችኋለን ማለት ነው። እሺ አሁን ኤችኬ ፎርምወርክ ፋብሪካ ደርሰናል ማለት ነው። ይሄ ምን ነው ፋብሪካችን፣ ወደ ውስጥ እንገባለን ማለት ነው። እሺ ደርሰናል። ከላይ ወጥተን ሙሉ ማብራሪያ ይዘን እንመጣ ይሆናል። እንግዲህ ወደ ላይ እንወጣለን። እሺ እንዴት ነሽ? ሰላም ነሽ? ካስሻለች አይደል ከላይ? እሺ እሺ አሁን ደግሞ ኤችኬ ፋብሪካው ላይ ተገኝተናል። ያው እዚህ ዋና ኦፊሱ ነው። ወይዘሮ ካሳነሽን የኤችኬ ፎርምወርክ ባለቤትን አግኝተናት ሙሉ ማብራሪያ ስላለ ሁኔታ እያንዳንዱን ነገር እንሰጣን ይሆናል። እስቲ ተከተሉ። እንዴት ነሽ ካሳሽ? ሃይ ሰላም፣ እንዴት ነህ? እንኳን ደህና መጣህ። ሰላም ነው፣ እንዴት ነህ? ያው ዛሬ የመጣ ነው ስለ ኤችኬ ፎርምወርክ ሙሉ ማብራሪያ እንድትሰጭንና ብዙ ሰዎች ደግሞ እዚህ ነገር ላይ አዲስም ነገር ስለሆነ ጥያቄ ስለሚኖራቸው ምን አይነት ጥቅም እንዳለው በደንብ አድርገሽ እንድታስረጅና እንድታብራሪልን። ኦኬ ደስ ይለኛል። እንደምታውቁት ኤችኬ ፎርምወርክ በቅርብ ጊዜ ደግሞ የተለያዩ ማሽኖችን ጨምሮ በጣም በተደራጀ መልኩ ተመርቋል እና በፊት ይሄንን ፎርምወርክ ከውጪ ነበረ ሰው የሚያስገባው እንጂ እዚህ ሀገር አቬለብል አልነበረም። አሁን ግን እዚህ ሀገርኛ ማምረት ከጀመርን ወዲህ ብዙ ትላልቅ የኮንስትራክሽን ድርጅቶች ተጠቃሚ ሆነዋል፣ እየገዙንም ነው። ጥቅሙ ከ50 ጊዜ በላይ ያገለግላል። አንድ ትልቅ ስትራክቸር ቢኖራቸው እሱን ለመጨረስ በጣም ያገለግላቸዋል። ሌላ ደግሞ ለስላብ፣ ለኮለን፣ ለብሪጅም ለኤኒ ስትራክቸር መስሪያ ያገለግላል ይሄ ፎርምወርክ። እዚህ ጋር ግን ጥያቄ አለኝ። 50 ጊዜ ያገለግላል። እስቲ 50 ጊዜ እየደጋገሙ መጠቀም ይችላሉ? አዎ ኮንክሪት ይሞሉና ኪውር ሲያደርግ ያወጣሉ። እንደገና ሌላ ፍሎር ላይ ይወስዳሉ፣ ይሰራሉና ከ50 ጊዜ በላይ አክቹአሊ በቻይና ተሞክሮ ወደ 100 ጊዜ ነው የሚያገለግለው። እኛ ጋር ግን በእኛ ኮንስትራክሽን 50 ጊዜ እንበል ብለን ነው እንጂ በጥንቃቄ ከሆነ ከዛም በላይ ያገለግላል። እንደምታየው ደግሞ ሰርፌሱ በጣም ስሙዝ ስለሆነ ልስን አያስፈልገውም። በዚህ የተሰራ ስትራክቸር ስሙዝ ስለሆነ ሰርፌሱ ምንም ልስን አያስፈልግም። ስለዚህ የልስን ወጭንም ያስቀራል። ሁለተኛ ደግሞ እንደ ዛሬ ባለ የዝናብ ዌዘር ላይ ምንም ችግር የለውም። ከፕላስቲክ ማቴሪያል አንዱ ከሆነው ፒፒ ወይም ደግሞ ፖሊፐፕሊን ስለሚሰራ ውሃም አያበላሸውም እና ኤኒ ዌዘር ላይ ሱተብል ነው። እንጨትም ይመስላል ግን አክቹአሊ ፕላስቲክ ነው ይሄ የተሰራው። ልክ የእንጨት አይነት ቴክስቸርም ነው ያለው ግን በጣም ስሙዝ ስለሆነ የልስን ወጭንም ያስቀራል።
አሁን ሳየው ፕላስቲክ ነውና የሚሰበር ነገር ይመስላል። እንዴት ነው ጥንካሬው? እሱን እስቲ በኋላ ፋብሪካ ስንጎበኝ በመኪናም ሄደንበት እናየዋለን። በጣም ጠንካራ ነው። በብዙ ቴስት እያንዳንዱን ማቴሪያል እኛ ቴስት እናደርጋለን። መኪና ሄዶበትም ምንም አይሆንም። መኪና ሄዶበትም ምንም አይሆንም። ሎደር ብትነዳበት ምንም አይሆንም እና በጣም ጥንካሬው በጣም የተመሰከረለት ነው። ይሄንንም እስቲ እናንተም ባላችሁበት እንሞክረውና ታየዋለን ጥንካሬው። ሌላ ግን እዚህ ጋር የምጠይቅሽ አሁን ብዙ ጊዜ ሰዎች እኛ ሀገር ላይ የተለመደው መንገድ ላይም ስመጣ ሳይ በእንጨት ነው የሚሰሩት። ይሄኛው ደግሞ በጣም አድቫንቴጅ አለው እና በእንጨት የሚሰራ ሰውና ሰው ከእንጨት ወደዚህ ቢመጣ ምን ያህል አድቫንቴጅ ይኖረዋል? ምክንያቱም አሁን ብዙ ሰዎች አንዳንድ ሰዎች ምን አይነት ጥያቄ ይመጣባቸዋል? ብሩ ሲኖረኝ እንጨቱን እየገዛው በሰራስ የሚሉም ሰው አለ። የእንጨት ፎርምወርክ ማለት ደግሞ ፕሌይውድ ፎርምወርክ ይባላል እና በፕሌይውድ ፎርምወርክ ስትሰራ አሁን ያለው ፕሌይውድ 3 በጣም ኳሊቲው ሃይ የተባለው 5 ነው የሚሰራው። ይሄኛው 50 ጊዜ ትጠቀምበታለህ። ያ ማለት 10 ጊዜ ፕሌይውድ በምትገዛበት አንድ የኤችኬ ፎርምወርክ ነው የምትጠቀመው ማለት ነው እና አስበው 10 ጊዜ ፎርምወርክ ከመቀያየር አንድ ይሄን ትገዛለህ። ሁለተኛ ነገር ደግሞ የፕሌይውድ ፎርምወርክ ቦንድ እንዳያረግ ከኮንክሪት ጋር የሆነ ነገር ይቀቡታል። ይሄ መቀባት የለም ምን የለም፣ ምክንያቱም ከኮንክሪትም ከሲሜንትም ጋር ቦንዴጅ ስለሌለው ማለት ነው። ሁለተኛ ፕሌይውድ ፎርምወርኩ ሲጨርሱ አገልግሎቱን ተሰባብሮ እዛው ሳይት ውስጥ ደርቢስ ሆኖ ነው የሚቀረው እና ጠርገህ ነው አውጥተህ የምትጥል። ይሄን ግን እኛ ሪሳይክል ስለምናደርገው ገዝተናቸው በአሁኑ ባለን ሬት በ20% በገዙበት በ20% ገዝተናቸው ወይ ደግሞ በአዲስ ተክተንላቸው ነው እኛ ወስደን ሪሳይክል ስለምናደርገው እኛ የምንወስድላቸው እና በጣም ጥሩ አድቫንቴጅ አለው። ሌላ ፕሌይውድ ፎርምወርክ ኮንክሪት ከሞላ በኋላ እዛው ተልጦ የመቅረት ባህሪ አለው እና እሱን ፈቅፍቀው አውጥተው ምናምን ነው። ሌላ ደግሞ ስሙዝም ስለማይሆን ሰርፌሱ የግድ እያንዳንዱን ስትራክቸር መለሰን አለባቸው። በኤችኬ ፎርምወርክ ደግሞ የተሰራ ልስንም አያስፈልገውም። ምክንያቱም ስሙዝ ስለሆነ ልክ ስታነሳው ብድግ ብሎ ነው የሚሄድ። ምንም ቦንዴጅ የለውም ከኮንክሪት ጋር ማለት ነው እና ሰው ምንድን ነው አሁን ትንሽ ላይክ የተወሰነ ፐርሰንት ይበልጣል ከፕሌይውድ መግዣው። ግን አት ዘ ኤንድ ኦፍ ዘ ዴይ ቼክ ስታደርግ አንድ ኮንስትራክሽን ለምሳሌ 1 ዓመት ውስጥ ነው የሚሰሩ እና በ1 ዓመት ውስጥ 10 የፎርምወርክ ሲገዙ በጣም ውድ ነው የሚሆንባቸው የፎርምወርክ ዋጋ። ፕላስ የልስን ዋጋውን ስጨምርበት ኮስቱ ሃይ ይሆናል። ይሄኛው ግን የፎርምወርኩን ዋጋ ጨርሶ ኢቭን የልብስን ዋጋ ታተርፋለህ እና በእኛ ፎርምወርክ ሲሰሩ የፎርምወርክ ኮስት የሚባል አይኖርባቸውም። ምክንያቱም 50 ጊዜ ሲጠቀሙበት ሪፒትድሊ የሚገዙበትን ያስቀራል። ሁለተኛ ነገር ደግሞ ስለማይለስኑ አት ዘ ኤንድ ኦፍ ዘ ኮንስትራክሽን ኮስታቸው ሲሰራ ፎርምወርክ በነፃ ነው። ኢቭን እንደውም ከልስን ኮስት ያተርፋሉ። ስንሰራው ራፍሊ እስከ 1000 ምናምን ብር ትርፍ ይኖራቸዋል ከልስንም ስለሚተርፍ ማለት ነው። ፎርምወርክ ነፃ ሰርተው ከ1000 ብር በላይ ትርፍ ያገኛሉ ማለት ነው። ምክንያቱም ስትለስን አሸዋ አለ፣ ሲሚንቶ አለ፣ የሰው ጉልበት አለ፣ ኢቭን እንደገና መቆሚያ ተሰርቶ ምናምን ብዙ ነገር ነው ያለው እና እሱን ሁሉ ሀስል ይቀርላቸዋል። ሁለተኛ ነገር ደግሞ ጥራት ያለው ኮንስትራክሽን ይሰራሉ ማለት ነው እና በሁሉ በኩል ጠቃሚ ነው። አሁን የኛው ፎርምወርክ ሁሉም ነገር ላይ መጠቀም እንችላለን ማለት እንጨት አሁን በእንጨት ይሰሩበት የነበረው ቦታ ሁሉ ተክቶ መስራት ይችላል። በፕሌይውድ ፎርምወርክ የሚቻለው ነው እና 20% እንገዛቸዋለን ብለሽ እና እሱ ጋር ማብራሪያ ብታደርጊላቸው የተቆራረጠውን ሁሉንም ነው ሰብስበሽ ትገዣቸው ማለት ነው። ምንም የሚወድቅ ነገር የለውም። እኛ አላማችን ዜሮ ኮስት ኮንስትራክሽን ስለሆነ መሬት ላይ የሚወድቅ ምንም ነገር የለውም። ምንድነው የሚሆነው ለስላብ ሲሆን እንዳለ ነው። እኛ አሁን በተለያየ ሳይዝ አለን። በፕሌይውድ ሳይዝ እናመርታለን፣ ለኮለን ሳይዝ አለ። ፋብሪካ ስንሄድ አሳያቸዋለሁ እና ለስላብ ሲሆን ስለማይቆርጡት እንዳለ ያመጡታል። እሱን እንዳለ 20%ን ለምሳሌ 1000 ፎርምወርክ ብትገዛን 200 አዲስ ፎርምወርክ ተክተንልህ 1000ን አሮጌ እንወስዳለን። ኦር ደግሞ ኮንስትራክሽን ከዚህ በኋላ አልሰራም ካልክ ደግሞ የገዛህበትን 20% ኮስቱን በካሽ እንከፍልህና እንወስደዋለን ማለት ነው። እሱ አንድ ነው። ምን ለኮለን ሲሆን ግን ስለሚቆራረጥ ቤንችማርክ የለውም። ሚስማር ኮንክሪት ምናምን ይዞ ነው የሚመጣው። ስለዚህ እኛ ሪሳይክሊንግ ማሽን ስላለ እናመጣና ተቀብለን እናጸዳዋለን። እንፈጨውና አጽድተን በዛ ዌይት ነው 20%ን የምንከፍለው የተቆራረጠ ሲሆን ማለት ነው። የሚፈልግ ሰው እንዴት አድርጎ ነው ማግኘት የሚችለው? ኮንታክት ማድረግ የሚችለው? እዚህም ፋብሪካም ደግሞ መምጣት ይችላሉ።
ስልኮችም አሉን የተለያዩ ስልኮች አሉ። ስለዚህ ከስር ወርደን በደንብ ፋብሪካውንም ሲመረትም እያየን ጥንካሬውንም ምን አይነት ነገር ላይ መጠቀም እንደሚችሉ በደንብ እያሳየናቸው መሄድ እንችላለን። ደስ ይለኛል። እሺ ጌታ የተዋለ እባላለሁ ወርክሾፕ ማናጀር ነኝ እና ሪሳይክል የምናደርጋቸው እነዚህ ማቴሪያሎች ተመርተው መጀመሪያ ስራ ላይ ከዋሉ በኋላ ተመልሰው የመጡ ናቸው። ይሄ ሰው ተጠቅሟቸው ምናምን የመጡ ማቴሪያሎች ናቸው። ኦኬ እነዚህን ምንድነው የምናደርገው? እነዚህ ተቆራርጠው ግን አዲስ ናቸው። እነዚህ ተቆራርጠው የመጡ ናቸው። ተጠቅመውባቸው ተሰርተው የመጡ ናቸው። እነዚህን እንወስደና እናጥባቸዋለን። ኦኬ ይሄ ነው የሚታጠበው ማለት ነው። ይሄ በዚህ ያሉ ሲሚንቶዎቹ ሚስማሮች ከጸዱ በኋላ ይሄን ሲሚንቶ አፈርና ባዕድ ነገሮችን በዛኛው ማሽን ያጥባቸዋል። እንዴት ነው ሰው እንዳረጀ የሚያውቀው? እኔ ሳየው ሰርፌሱ ይሄኛው ይጫጫራል። ይሄ ተጫጫረ ማለት ስሙዝ የሆነ ሰርፌስ አያወጣም ማለት ነው። በዛ መሰረት ይሄ ስለዚህ ከ50 ጊዜ ወይ እንደዛ የተጠቀሙበት ነው ከዛ በላይ የተጠቀሙበት ነው። ኦኬ ስለዚህ ይሄንን ወስደን እዛ እንፈጫለን። እስቲ የቱ ጋር ነው የምንፈጭበትን ደግሞ ታሳየንና። እሺ መፍጫው እዚህ ነው ያለው። እዚህ ጋር እናመጣና እዚህ እንቆራርጠዋለን። ያን ማቴሪያል ሳይታጠብ በፊት ነው ሳይታጠብ በፊት መጀመሪያ እዚህ ጋር ልክ ሳይዝ ይደረግና እንደዚህ እንቆርጠዋለን። ይሄን ማቴሪያል ማለት ነው። ይሄን ማቴሪያል እንደዚህ ከቆረጥነው በኋላ እዚህ ጋር ይቆራረጣል ማለት ነው። እዚህ ጋር ይቆራረጣል። እዚህ ከቆረጥነው በኋላ ይሄ ምንድነው የምናደርገው? እዚህ ቋት ይገባል። ይሄኛው ያጥባል። ኦኬ ይሄ ያጥባል ማለት እዚህ ውስጥ ይገባል። ከዛ ከዚህ ጋር እያጠበ እዚህ ጋር ኋላው ከዚህ እያጠበ እዚህ ውስጥ ያጥበዋል። ከዛ ሲፈጭ መጀመሪያ ያጥበዋል። ልክ እዚህ ጋር ምንድነው ያደረገ? እያሸ ይሄ አሁን ማሻ ነው። ያሸዋል ማለት ነው። ይሄ አሁን የሚሽከረከረው እያሸ ከዚህ ይሄዳል። ይሄ አንድ ይሄ መጀመሪያው ስቴፕ ነው። ሁለተኛው ስቴፕ ደግሞ ከዚህ ጋር እንደዚህ የሆነው ማቴሪያል ልክ እንደዚህ አድርጎ ነው የሚያወጣው። እንደዚህ የሆነው ማቴሪያል ከዚህኛው ደግሞ ይሄ ሁለተኛ መፍጫ ነው። ይሄ ኦኬ ያደቀዋል ማለት ይሄኛው ያደቀዋል። ኦኬ ይሄ ያደቃል። ከዛ በኋላ ሁለተኛው ማጠቢያ ደግሞ ይሄ ነው። ኦኬ እዚህ ጋር ደግሞ ድጋሚ ታጠባል። ይሄኛው ድጋሚ ደግሞ ያጥባል። ድጋሚ ይሄኛው ያጥባል። ልክ ያጥቦ ከጨረሰ በኋላ ምንድነው እናደርገው? እዚህ ላይ እርጥበት ያለውን ነገር ይሄ እያደረቀ ወደዚህኛው ይወጣል ማለት ነው። ኦኬ በዚህ ይወጣል ማለት ነው። በዚህ ይወጣል ማለት ነው። ከዛ በኋላ ዝግጁ ሆነ ማለት ነው። ይሄኛው ካለቀ ይሄንን ስራ ከጨረስን በኋላ ወደ ሪሳይክል እንወስዳለን ማለት ነው። እዛ የታጠበው ይሄ ነው። ኦኬ ይሄ ከዛ ጋር ያጠብነው ይሄ ነው። አዮ ንጹህ ነው ተቆራርጦ። ስለዚህ ወደ ከዚህ በዚህ ይሄዳል። ከዛ በኋላ በዛኛው ይወጣል ማለት ነው። እዛ ጋር ይቀልጥና ከዛ እዚህ ይቀልጥና ይሄኛው በዚህ ይቀልጣል። ከዚህ በኋላ በዚህ አማካኝነት በእነዚህ ነው የሚወጣው። ኦኬ በእነዚህ ልክ እንደዚህ አይነት ሳይዞች እየሆነ እንደዚህ ክር እየሆነ ይወጣል ማለት ነው። ክር እየሆነ ይወጣል ማለት ነው። ከዛ እዛ ጋር ሄዶ ደግሞ ይቆራረጣል። እዛ ሄዶ ይቆራረጣል። ከዛ እንደሚመረተው ሆነ ማለት ነው። እንደሚመረተው ይሄን አሁን ያየነው እንደሚመረተው ንጹህ ሆነ ማለት ነው። ይሄ ማለት ነው። ከዛ ጋር ኦኬ ይሄ ነው ሲያልቅ። ስለዚህ ይሄ ነው በቃ ይሄኛው። ከዛ እዛ እየቀለጠ በማሽኑ ይወጣል ማለት ነው። በማሽኑ ይወጣል ማለት ነው። አይ ይሄ ነው። ከዛ ጀምሮ ያለው ሂደት እኚህ ናቸው ማለት ነው። ይሄኛው ማለት ነው እንትን ያለው ይሄ ማለት ነው። ከዛ ተፈጭቶ የመጣው ልክ እንደዚህ ሆነና ወደዚህኛው ማቴሪያል ይገባል ማለት ነው። ስለዚህ በቃ ተመርቶ ይወጣል ማለት ነው። ይሄ ተመርቶ ይወጣል። ሁለት ማሽን ነው ያለን። ይሄ የፕላይውድ ሳይዝ ነው የሚያመርተው። ኦኬ ስለዚህ እዛ ጋር የነበሩ ጠጠሮች ወደዚህ ተቀይረው ነው ተቀይረው ቀልጠው በዛ ወደዚህ ተቀይረው እዚህ ጋር ይመጣሉ። እዚህ ጋር እየሰሩ ነው ገና እየጀመረ ስለሆነ
እንቆርጠዋለን እና እዚህ ጋር ይመጣል፣ እዚህ ጋር ይመጣል። ያኛውም እንደዛው ነው። ያመርትና እዚህ ጋር ይመጣል። እዚህ ሲደርስ በፈለከው ሳይዝ ቁመቱ መጨመር ይቻላል። አየህ ይሄ አሁን ከፈለክ እሱን መቅረጥ ትችላለህ። ኦኬ መቁረጫ ነው ማለት ነው። ይሄ መቁረጫ ነው ግን ይሞላል። ቁመቱ ይሞላና የፈለካትን ቁመት ሲሆን ይቆረጣል። እዚህ ጋርም ደግሞ ይሄ ከቲንግ ማሽን ነው። እዚህ ጋር ራሱ አውቶማቲካሊ ነው የሚቆርጠው። እዚህ ጋር ይቆረጣል፣ ወደዚህ ይዘን እንመጣለን። እዚህ ጋር ይቆረጣል፣ ወደዚህ እናመጣለን። ይሄ አሁን የፕሌይውድ ሳይዞች ናቸው። ኦኬ እነዚህ እንደምታያቸው ይሄ በጣም ስሙዝ ነው። ይኸውልህ እንደዛ ስሙዝ ነው በጣም። ኤጅ ማስተካከያ ማሽን ነው። ይሄ ፒክ ያደርጋል፣ እዛ ጋር ያደርገዋል። በዛ ይዞርና ኤጁ ተስተካክሎ እዛ ጋር ይወጣል ማለት ነው። ኤጁ ማለት ኤጁ ይሄም ሊሆን ይችላል። ቁመቱ ትንሽ ተረፍ ብሎ ስለሚወጣ ይሄም ኦኬ ይሄን የሚፈልግ ሰው ይኖራል የሚቆረጥለት። ይሄንንም ደግሞ ይቆረጣል። ኤግዛክትሊ የፕሌይውድ ሳይዝ ነው። የዚህኛውና የዚህኛው ማሽን ልዩነት የሳይዝ ነው ብቻ ነው። የሳይዝ ብቻ ነው። የሳይዝ እና ፓተርንም ግን እዚህኛው ይሄው ሰፋፊ ቀዳዳ ክብ ክብ ሰፋፊ ነው። ይሄኛው ደግሞ ግን ሁለት ያኛውንም ይሄንንም ማምረት ይችላል፣ ያንንም ማምረት ይችላል። ኦኬ ኦርደር ስላለን ነው በዛኛው አይነት። ልዩነት አለው። ሰው አሁን ለምሳሌ ቀደም ሲጠይቁኝ ነበርና ክቡና የኛው ልዩነት አለው? ምንም ልዩነት የለውም። ምንም ልዩነት የለውም። ያው የሰው ፍላጎት ነው እንጂ ምንም ልዩነት የለውም። ይሄኛው ደግሞ መቁረጫ ነው። ዲጂታል መቁረጫ ነው። ይሄ ደግሞ ስፔሻል አሁን ለኮለን ሲሆን ስፔሲፊካሊ ይጠይቁናል ሰዎች። ኦኬ እና ለተጨማሪ ኮስት ነው። ምክንያቱም እያንዳንዱ ኮለናቸውን ድሮይንግ ሰጥተው ድሮይንግ አንብበን ኮምፒውተር ላይ አስገብተን ነው የምንቆርጠው። በራሳቸው ዲዛይን ተቆርጦ በራሳቸው ዲዛይን፣ በራሳቸው ኮለን፣ በራሳቸው ሽሮል ሳይዝ ነው የሚቆረጠው። እኛውን አሁን በምንድን ነው አሁን ይሄን አንድ ሰው ፈለገ ወሰደው በምንድን ነው የሚያስይዘው? ታይሮይድ አለን እኛ የምንያዝበት። ስላብ ላይ ከሆነ ማስያዝ አያስፈልግም። አልፎ አልፎ ዝም ብለው ነው የሚያስይዙት። ኮለን ላይ ከሆነ ግን እኛ ማሰሪያውን ታይሮይዱን እናመርታለን። በታይሮይዱ የሚያዘን በሚስማር መምታት ይቻላል። ስለዚህ እዚሁ ታይሮይዱ ይመረታል። የሚፈልግ ሰው እሱ ማስያዝ ይመረታል። እዚህ የሚፈልግ ሰው እንትን ማድረግ ይቻላል። ጥንካሬው አሁን ይሄ ብዙ ሰው ማይካ ስለሚመስለው ማይካ ደግሞ ሲሰበራ እኛ የምናውቀው ይመስላልና ጥንካሬውን እስቲ አሁን ቴስት እናደርጋለን። በዚህ በኩል ምንም የተሰበረ የለውም። በዚህም ያው መኪናው የሄደበት እንዳለ ነው ትላለህ፣ ግን ምንም የሚሰበር በቃ ጥንካሬው በጣም ጠንካራ ነው ማለት ነው። ጥንካሬ ምንም የሚያሳስብ ነገር የለም። ስለዚህ መጠቀም ነው። እስካሁን እንዳየኸው እንግዲህ ፋብሪካችን ይሄንን ይመስላል። በሁለት ማሽን 24 ሰዓት ነው የምናመርተው። እንዳያችሁት የተለያየ ሳይዝ እናመርታለን። አንደኛ የፕሌይውድ ሳይዝ 1 ከ22 በ2 ከ44፣ ሁለተኛው ደግሞ 1 ከ83 በ92 እናመርታለን። ግን ቁመቱን ካስተማይዝም ይደረጋል። ቅድም እንዳልኩት በትዕዛዛቸው መሰረት በሽሮል በኮለናቸው ርዝመት መሰረት ቁመቱን ካስተማይዝ ይደረጋል። በሁለት ማሽን 24 ሰዓት ነው የምናመርተው እንዳየኸው። ስለዚህ የምርት አቬይላቢሊቲ ችግር የለብንም። ለሚያዙ ሰዎች ደግሞ እኛ የትራንስፖርት ሰርቪስ እንሰጣለን። ሃይቤዶችም አሉን፣ አይሱዞዎች አሉን። ስለዚህ ራሳችንን እናደርሳለን። እዚህ መምጣት ይችላሉ። ቃሊቲ እኛ አድርሰንም አምርተን ምንም በሁሉ ነገር አቬይላብል ነው። በደንብ ተደራጅተን ነው እንትን ያደረግን። ይሄን ይመስላል። ስለመጣችሁ በጣም ነው የማመሰግነው። እናመሰግናለን። እሺ እንዳያችሁት ይመስላል እንግዲህ ቆይታችን ከቦሌ ከሴልስ ኦፊሱ ጀምረን አሁን እስካለው ድረስ ፋብሪካውን በደንብ አስጎብኝተናቸዋል። ስለዚህ ማዘዝ የምትፈልጉ የተለያየ ፋብሪካውን መታችሁ ማግኘት የምትፈልጉ ከስር ስልክ ቁጥር እናስቀምጥላችኋለን። እዛ ላይ መደወል ትችላላችሁ። ስለዚህ ሙሉ ነገር የተሟላ ነው ማለት ነው። ከእንጨት ወደ ፕላስቲክ ፎርምወርክ ትገባላችሁ የሚል ተስፋ አለኝ። ኤችኬ ፎርምወርክ ለተሻለ ግንባታ። እናመሰግናለን።